Oh. My question is, why was Muhammad fearful when angel Gabriel appeared to him in the cave? ሙሐመድ ለምን በዋሻ ውስጥ ሊቀ መላእኩ ገብርኤል ሲገለጥለት ፈራ? Sorry, can you repeat your question, sister? Why did Prophet Muhammad? ይቅርታ ጥያቄሽን ልትደግሚልኝ ትችያለሽ? ለምን ነብዩ መሐመድ ምንድን ያልሽኝ? Why was he fearful when angel Gabriel appeared to him in the cave? ለምን ሊቀ መላእኩ በዋሻ ውስጥ ሲገለጥለት ፈራ? Cave. If I heard your question correctly, why did Prophet Muhammad fear? Yes. When he saw Archangel Gabriel? Yes. Very good question. ጥያቄሽን በትክክል ከሰማሁት ለምን ነብዩ መሐመድ ፈራ ነው? አዎን ሊቀ መላእኩ ጅብሪልን ሲያይ። አዎን በጣም ጥሩ ጥያቄ ነው። እህቴ በጣም ጥሩ ጥያቄ ጠይቃለች። ሊቀ መላእኩ ገብርኤል ለመጀመሪያ ጊዜ የመጀመሪያው ራእይ ሲገለጥለት ለምን ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈራው? Because he didn't expect it. He never expected that some angel will come. ምክንያቱም ስላልጠበቀው ነው። የሆነ መልአክ እንደሚመጣ አልጠበቀውም ነበር። ታሪካዊ መጽሐፎችንና የነብዩን ሐዲሶች ካነበብሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለፈጣሪው እየጸለየና በማሰላሰል ላይ ሳለ ሊቀ መላእኩ ገብርኤል መጥቶ ኢቅራ አለው። Ikra, read. He was shocked. Who is this person asking to read? አንብብ አለው። ደንግጦ ነበር። እንዳነብ የሚጠይቀኝ ይህ ሰው ማን ነው በማለት በድጋሚ መልአኩ ኢቅራ አለው። ማ አነ ቢቃሪ እኔ ማንበብ የምችል አይደለሁም በማለት መለሰ። The prophet replies, Ma ana biqari, I'm not learned. But in the Bible, when people had encounters with angel, the angel reassured them not to fear. ግን በመጽሐፍ ቅዱስ ላይ ሰዎች መላእኮች ሲያጋጥሟቸው መላእኮቹ እንዳይፈሩ ያረጋግጡላቸዋል። ምክንያቱም አምላክ ስለሆነ የላካቸው። ታዲያ ለምን እርሱስ እንዳይፈራ ማረጋገጫ አልተሰጠውም? በጣም ጥሩ ጥያቄ ጠይቀሻል። ይልቁንም ወደ ቤቱ ሄዶ በጣም ስለፈራ ሚስቱ እንድትደርብለት ነበር የጠየቀው። ግን በመጽሐፍ ቅዱስ ላይ ሰዎች መልአክ ሲገጥማቸው መልአኮቹ እንዳይፈሩ ያጽናኗቸዋል። ለምሳሌ በሁለተኛ ጢሞቴዎስ አንቀጽ 7ን ብታይ the angels reassured them not to fear, because in 2 Timothy verse 7 it says, God did not give us a spirit of fear but of power, love and a sound mind. እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠምና ይላል። ታዲያ ለምን አምላክ በልባችን ውስጥ ፍርሃት እንዲያድር ይፈቅዳል? ይህ ስሜት የሚሰጥ አይደለም፣ ከአምላክ ከሆነ መልአኩ የመጣው። Very good. Sister asked a very good question. She's saying that in the Bible there are many instances where an angel appears to prophets or to other human beings, they tell them እህቴ በጣም ጥሩ ጥያቄ ጠይቃለች። ያለችውም በመጽሐፍ ቅዱስ ውስጥ መልአኮች ለነብያቶች ወይም ለሌሎች ሰዎች ሲገለጡ እኔ መልአክ ነኝ አትፍሩ እንደሚሉ የሚያሳዩ በርካታ ምሳሌዎች አሉ ነው። ትክክል ነኝ? አሁን እርሱም በቁርአንም ላይ ተጠቅሷል። መልአክ ለኢብራሂም አለይሂ ሰላም ሲገለጥላቸው እንደዚሁም ለሌሎች ነብያቶች ሲገለጡ መልአኮቹ አትፍሩ ማለታቸው በቁርአን ላይ ተጠቅሷል። እዚህ ጋር ግን ሊቀ መልአኩ ጅብሪል ለነብዩ እንደዚህ አላላቸውም፣ አትፍሩ አላላቸውም። ልጨርስልሽ። ይህ ትንቢት ሊቀ መልአኩ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢቅራ ብሎ ሲላቸው ነብዩ ፈሩ። ለምን እንደፈሩ ታውቂያለሽ? የተማሩ ስላልነበሩ ማንበብ ስለማይችሉ ነው የፈሩት። ልጨርስልሽና ከዛ አንቺ መቀጠል ትችያለሽ። ሊቀ መልአኩ ገብርኤል አንብብ ሲላቸው እርሳቸውም ማና ቢቃሪ ማንበብ አልችልም በማለት መለሱለት። ለምን? ይህ በመጽሐፍ ቅዱስ ላይ ያለውን ትንቢት የሚያሟላ በመሆኑ ነው። Why? This is the fulfillment of the prophecy in the Bible. If you read the Bible in the book of Isaiah, chapter number 29, verse number 12, it will be said to him who's unlearned. This is a prophecy. መጽሐፍ ቅዱስን ካነበብሽ በትንቢተ ኢሳይያስ በምዕራፍ 29 በአንቀጽ 12 ላይ ደግሞም መጽሐፉን ማንበብን ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። ይህ ስለ መጨረሻውና ስለ መደምደሚያው መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በብሉይ ኪዳን ላይ የተነገረ ትንቢት ነው። በትንቢተ ኢሳይያስ በምዕራፍ ቁጥር 29 በአንቀጽ 12 ላይ
ደግሞም መጽሐፉን ማንበብን ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። ይህ እንግዲህ ቀደም ብሎ በወረደው የብሉይ ኪዳን መጽሐፍ ላይ የተጠቀሰው ትንቢት ፍጻሜ ነው። በቁርአንና በቁርአን ትርጓሚዎች ውስጥ እንኳ የመጀመሪያው ራእይ ሲወርድ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ፈርተው እንደነበረ ተጠቅሷል። ይህ ራእይ ከመውረዱ በፊት ግን የፈጣሪ መልእክተኛ አልነበሩም። ይህ በ40 ዓመት ዕድሜያቸው ላይ እያሉ የተቀበሉት የመጀመሪያው ራእይ ነው። ከዚህ ራእይ በፊት በጣም ጻድቅ ሰው ቢሆኑም ግን ነብይነቱ አልተቸራቸውም ነበረ። ስለሆነም ለመጀመሪያ ጊዜ ከመልአኩ ጋር በተገናኙ ቅጽበት ፈርተው ነበረ። ልክ ማንኛውም ጤናማ የሆነ ሰው እንደሚያደርገው መልአክ አንቺ ጋር ወይም እኔም ጋር ቢመጣ እንፈራለን እኮ። በዛ ጊዜ እርሳቸው ልክ እንደ ማንኛውም ኖርማል ሰው ነበሩ። ለመጀመሪያ ጊዜ ሲመጣና መልአኩ እንዲያነቡ ሲጠይቃቸው እንዳነብ እየጠየቀኝ ነው፣ እኔ ደግሞ ማንበብ አልችልም ብለው ያስባሉ። ከዛም ማ አነ ቢቃሪ ማንበብ አልችልም ብለው መለሱለት። እንደገና ደገመና አንብብ ወይም ኢቅራ አላቸው። አንብብ አላቸው። ማና አቢቃሪ አሉት። ለሶስተኛ ጊዜ እንዲያነቡ ሲጠይቃቸው So again he repeats, read, ikra, read, maana biqari. The third time when he says read, ikra has got 3 meanings. One is read. ኢቅራ 3 ትርጉሞች አሉት። አንደኛው አንብብ የሚል ነው። ሁለተኛው ደግሞ ደግመህ በል የሚል ሲሆን ሶስተኛው ትርጉሙ አውጅ የሚል ነው። ከዛ አሃ ደግመህ በል ብሎ እየጠየቀኝ ነው ማለቱን ተገነዘቡ። የሚባልን ነገር ደግሞ ለማለት መማር ወይም ማንበብ መቻል አያስፈልግም። ትክክል ነኝ? So for repeating you don't have to be learned, correct? Repeating you don't have to be learned. Then he says ikra bismi rabbikal ladhi khalaq khalaqal insana min alaq. Read, recite, proclaim in the name of thy Lord who created. የተባለን ነገር ደግሞ ለማለት ማንበብ መቻል አያስፈልግም። ከዛም ኢቅራ ቢስሚ ረቢከል ለዚ ኸለቅ ኸለቀል ኢንሳነ ሚን አለቅ አንብብ ደግመህ በል አውጅ በዚያ ሁሉን በፈጠረው ጌታ ስም ሰውን ከረጋ ደም በፈጠረው ጌታ ስም። ከዛ እርሱ ሙሉ አንቀጹን ሲነግራቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሊቀ መላእክቱ ገብርኤል የሚፈልገው እንዲያነቡለት ሳይሆን እርሱ ያለውን እንዲደግሙለት መሆኑ ገባቸው። ከዛም ደግመው አሉለት። He should read but he should repeat, and he repeats it. Ikra bismi rabbikal ladhi khalaq khalaqal insana min alaq. ኢቅራ ቢስሚ ረቢከል ለዚ ኸለቅ ኸለቀል ኢንሳነ ሚን ኸለቅ። ከዛ የመጀመሪያው የቁርአን 5 አንቀጾች ተገለጡ። ከዛም ወደ ቤት ሲመለሱ ሰው እንደመሆናቸው እየተንቀጠቀጡ ነበረ። ከዛም ሚስታቸው ኸዲጃ አላህ ይደሰትባት አከናነበቻቸውና አትጨነቅ አለቻቸው። አንተ የፈጣሪ ሰው ነህ፣ ምንም አይነት ጉዳት አይነካህም አለቻቸው። ስለዚህ እርሳቸውም ሰው ናቸው። ችግሩ ምንድን ነው? ሰው መልአክ ካየ ቢፈራ ምንድን ነው ችግሩ? ነገር ግን መልአኩ እየደጋገመ ከመጣና ከፈራ ልትቃወሚ ትችያለሽ። ለመጀመሪያ ጊዜ ከሆነ ኖርማል ነው። የሰው ልጅ ናቸው። ለኔ የሰው ልጅ ናቸው፣ አምላክ አይደሉም። ቢፈሩ ኖርማል ነው። ብዙዎቹ መልእክተኞች መላእክት ባዩ ጊዜ ፈርተዋል። ሊቀ መልአኩ ገብርኤል እየደጋገመ ከመጣ በኋላ ግን አልፈሩም። ታዲያ ችግሩ ምን ላይ ነው? Mary and Zachariah, they encounter with Mary and Zachariah, the encounter with angel Gabriel, it was different to the encounter with angel with Muhammad. Like after Mary and Zachariah had ለምሳሌ ማርያምና ዘካርያስ ይቅርታ ምን አልሽኝ? ማርያምና ዘካርያስ መልአኩ ገብርኤል ጋር ሲገናኙ የነበረው ሁኔታ መልአኩ ገብርኤል ከሙሐመድ ጋር ሲገናኝ ከነበረው ሁኔታ ጋር የተለያየ ነው። ማርያምና ዘካርያስ ከመልአኩ ገብርኤል ጋር ከተገናኙ በኋላ አልፈሩም ነበር፣ ልክ ሙሐመድ ከመልአኩ ጋር ከተገናኘ በኋላ እንደፈራው። እናም አምላክ የፍርሃትን መንፈስ አይሰጠንም። Sister asking the question, when Mary, peace be upon her, when she encountered with the angel and Zachariah. እህቴ የጠየቀችው ጥያቄ ማርያም የአላህ ሰላም በእርሷ ላይ ይሁንና ከመልአክ ጋር ስትገናኝ እንደዚሁም ዘካርያስ የአላህ ሰላም በእርሳቸውም ላይ ይሁንና ከመልአክ ጋር ሲገናኙ ፍርሃት አልተሰማቸውም ነበር ነው። የፍርሃት ስሜት ማደር ሐራም የሆነ ነገር አይደለም። የሳሳተ ነገር እኮ አይደለም። ሰው እኮ ነው። ለኔ ኖርማል የሆነ ነገር ነው። አንዳንዱ ይፈራል፣ አንዳንዱ አይፈራም። እዚህ ጋር ማወቅ ያለብን ለመጀመሪያ ጊዜ መልአኩ ሲገለጥላቸው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለምና በዘካርያና በማርያም መሃል ያለው ልዩነት ነው።
በመጀመሪያ እናታችን ማርያም ነብይ አይደለችም። ትክክል ነኝ? All Mother Mary was not a prophet. Yes. Correct? They give glad tidings and they go. የብስራቱን ዜና አብስሯት ነው የሄደው። እዚህ ጋር መረዳት ያለብሽ አንድ መልእክተኛ ፍርሃት ስላደረበት ስተት ነው ወይም ሌላኛው መልእክተኛ ስላልፈራ ትክክል ነው ማለት አለመሆኑን ነው። እያንዳንዱ መልእክተኛ የተለያየ ነው። ለምሳሌ ነብዩ ሙሳ ፊት ለፊት አምላክን አናግረውት ነበር። አብርሃም ግን አላናገረውም። ታዲያ ይህ አብርሃምን ያነሰ ነብይ ያደርገዋል? ኢየሱስ ክርስቶስ አምላክን ፊት ለፊት አላናገረውም። ይህ እርሱን ከሌሎቹ ነብያቶች ያነሰ ነብይ ያደርገዋል? አያደርገውም። ቁርአን አብርሃም ወይም ኢብራሂም የፈጣሪ ወዳጅ ነው ይላል። ማዕረግ ነው። ይህ ማለት ሌሎቹ መልእክተኞች የፈጣሪ ጠላቶች ናቸው ማለት ነው? አይደለም። እነዚህ የሚሰጡ ማዕረጎች ናቸው። እያንዳንዱ ነብይ በራሱ ልዩ ነው። ተፈጥሯዊ ያልሆነ ነገር ካደረገ ብቻ ነው የምንቃወመው። ትክክል ያልሆነ ኃጢአት የሆነ ነገር ከፈጸመ ነው። መፍራት ደግሞ ኃጢአት አይደለም። ስለዚህ ለእኔ ይህ ኖርማል ነው። ዶክተር እንደመሆኔ የተማረ ሰው እንደመሆኔ አንድ ሰው ቢፈራና ሌላ ሰው ባይፈራ ሰውየውን ዝቅም ከፍም አያደርገውም። ግን ከዛ በኋላ ያለውን ነው ማየት ያለብሽ። አሁን ከዛ በኋላ ማን ነው የበለጠ ደፋሩ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሊቀ መልአኩ ገብርኤል ጋር መገናኘታቸውን ቀጥለዋል። አንድም ሌላ ነብይ የነብዩ መሐመድን ያህል ከመልአኩ ገብርኤል ጋር የተገናኘ ነብይ የለም። የምታውቂው ሌላ መልእክተኛ አለ? ዘካርያስ፣ መርየም የአላህ ሰላም በሁለቱም ላይ ይሁንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ያህል ከመልአኩ ገብርኤል ጋር ተገናኝተዋል? አልተገናኙም። ስለዚህ ይህ ግንኙነት በአላህ ላይ የተመረኮዘ ግንኙነት ነው። ሊቀ መልአኩ ጅብሪል ራእዮችን ለነብዩ መሐመድ እንዲሰጥ በልዩነት በአላህ የተመረጠ ነው። ለሌሎቹ ብዙ ጊዜ አልመጣም። ለነብዩ መሐመድ ግን ብዙ ጊዜ መጥቷል። ስለዚህ ለእኔ ሙሉ ህይወታቸውን ብትመለከቺ በእርግጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለበርካታ ጊዜ ያህል ተገናኝተውታል። በርካታ ጊዜ ያናግሯቸዋል። ሐዲሱን ብታይ ከሌሎቹ መልእክተኞች የበለጠ ለበርካታ ጊዜ ያህል አግኝቷቸዋል። ለምን? ምክንያቱም የመጨረሻና የመደምደሚያው መልእክተኛ ስለሆኑ። ስለዚህ ለመጀመሪያ ጊዜ አንድ መልእክተኛ መልአክ አይቶ ቢፈራ ኖርማል ነው፣ ሰው ነውና ምንም ችግር የለውም። ለምን ትቃወሚያለሽ? ምንድነው ችግሩ? ኃጢአት ነው? No, is it a sin? No, it's not a sin, but after the encounter you should not have that extreme fear if it is from God. አይ ኃጢአት አይደለም። ከግንኙነቱ በኋላ የዚህ አይነቱ ከፍተኛ ፍርሃት ሊኖር አይገባም። ከአምላክ ከሆነ መልአኩ የመጣው ከአምላክ ዘንድ ከሆነ የመጣው መልአኩ መፍራት እንደሌለባቸው ሊያረጋግጥላቸው ይገባ ነበር። ግን ምንም ችግር የለውም። ይህ የሚያሳየን ነብዩ መሐመድ ሰው መሆናቸውን ነው። ሰዎች አምላክ ነው ብለው ሊያስቡት አይገባም። ያለበለዚያ እንደ ክርስቲያኖች ሰዎች ነብዩ መሐመድ አምላክ ነው ብለው ያስባሉ። አንድ ሰው ቢፈራና በኋላ ቢያምን ምንም ችግር የለውም። እንደኔና እንዳንቺ ሰው ነው። ሁሉም ነብያቶች ሰው ናቸው። መፍራት አይገባውም የሚል ሁኔታ ካስቀመጥሽ ይህ የአንቺ ሁኔታ ነው እንጂ የአምላክ ሁኔታ አይደለም። ገባሽ? ስለዚህ ለእኔ አምላክ ከሆነ ልክ ነሽ። አምላክ ሊፈራ አይገባም። ይህ እርሱ አምላክ አለመሆኑን ያረጋግጣል። ለዛ ምክንያት ነው በከልማችን ውስጥ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ የምንለው፣ የአላህ አገልጋይ ነው የምንለው። ስለዚህ እነዚህ ሁሉ ተግባሮችና ባህሪዎች የሚያሳዩት ሰው መሆናቸውን ነው። እንደውም ይሄ ሁሉም የአምላክ መልእክተኞች ሰው ስለመሆናቸውና አምላክ ስላለመሆናቸው ጥሩ ምሳሌ ነው።